ሰበር ዜና ተሰምቷል። ከወደ ግብጽ ዛሬ የተሰማው ዜና ፈጽሞ ያልተጠበቀና በጣም አስገራሚ እንደሆነ መገናኛ ብዙሃን እየዘገቡ ነው። ከባድ የሆነ የፖለቲካ አሰላለፍ ለውጥ ነው የታየው። ይህንን የግብጽን የዛሬ ሌሊቱን መረጃ ተከትሎ ደግሞ በኤርትራ በሶማሊያና በጅቡቲ ደግሞ ከባድ ድንጋጤ መንገሱ ነው የተሰማው። ለመሆኑ ግብጽ ከባድ የአቋም ለውጥ ያሳየችበትና ከኢትዮጵያ ጋር በቀጥታ መስማማት እንደምትፈልግ ኢትዮጵያ በአባይ ጉዳይ ላይ ማስተማመኛ ከሰጠቻት ኢትዮጵያ ደግሞ የባህር በር እንድታገኝ ግብጽ ማንኛውንም መንገድ እንደምትጠቀም በይፋ ማሳወቋ በተለይም በግብጽ አጋርነት ለተደገፈችው ኤርትራና ሶማሊያ አስደንጋጭ ሆኗል ይላል ትንታኔው። በዚህ ጉዳይ ላይ ወጣውን ሰፊ ዘገባና ትንታኔውን የማስደምጣችሁ ይሆናል። አብረን ዝርዝሩን እንከታተለው። በቀድሚያም በዛሬው ዕለት ሌሊት ከወደ ግብጽ የተሰማውና ዘ ናሽናል ኒውስ ይዞት የወጣው ዘገባ መላው የምስራቅ አፍሪካ ሀገራትን ጉድ ያሰኘ ሆኗል። በዛሬው ዕለት ሌሊት ግብጽ ኢትዮጵያን በተመለከተ እንዳስታወቀችው ከሆነ ከኢትዮጵያ ጋር የገባውበት የህዳሴ ግድብ ጉዳይ የሚረግብ ከሆነና ከኢትዮጵያ ጋር ስምምነት ላይ መድረስ ከቻልኩኝ ኢትዮጵያ የባህር በር ባለቤት የምትሆንበትን መንገድ በይፋ እደግፋለሁ ስትል አስታውቃለች። በአፍሪካ ቀንድና በተለይም በናይል ተፋሰስ የፖለቲካ ታሪክ ውስጥ እጅግ ያልተጠበቀና ትልቅ የስትራቴጂ ለውጥ ሊያመጣ የሚችል አዲስ ዜና ነው የተባለ ሲሆን ዘ ናሽናል ኒውስ ይዞት በወጣው በዚህ ልዩ ዘገባ እንዳለው ከሆነ ግብጽ ከኢትዮጵያ ጋር ያላትን ታሪካዊ የውሃ ውዝግብ ማለዘብ ከቻለች ኢትዮጵያም ወደ ቀይ ባህር የምትወጣበትን መንገድ ለመደገፍ በሯ ክፍት መሆኑን በይፋ ማሳወቋን ዘግቧል። ይህ በተለይም ከዚህ ቀደም ከግብጽ ጋር ሆነው ኢትዮጵያን የመክበብ አጀንዳ ውስጥ ገብተው የነበሩት ኤርትራ፣ ጅቡቲና ሶማሊያን በእጅጉ ያስደነገጠ ዜና ሆኗል። ላለፉት 10 ዓመታት ግብጽና ኢትዮጵያ በታላቁ የኢትዮጵያ ህዳሴ ግድብ የውሃ አሞላልና አስተዳደር ዙሪያ መግባባት ተስኗቸው የዲፕሎማሲው ፍጥጫ ውስጥ ቆይተዋል። ምንም እንኳን ግብጽ በተለያየ መልኩ ጫና ብታደርግም ኢትዮጵያ ግን ግድቡን ከመገንባት አልተገታችም ነበር። ግብጽ ከረዥም ጊዜ በኋላ አስገራሚ ነው የተባለ የለውጥ አቋም ያሳየች ሲሆን የግብጽ ዲፕሎማቶች ፍንጭ እንደሰጡት የዘገበው ናሽናል እንዳለው ከሆነ ኢትዮጵያ በህዳሴው ግድብ የውሃ አጠቃቀም ዙሪያ ለግብጽ የውሃ ደህንነት ዋስትና የሚሰጥና ህጋዊ የሆነ ስምምነት ለመፈረም ፈቃደኛ ከሆነች በይፋ ግብጽ ደግሞ የኢትዮጵያን የባህር በር ፍላጎት በጠላትነት ማየቷን የምታቆምና ኢትዮጵያ የባህር በር ባለቤት የምትሆንበትን መንገድ ለመደገፍ ፈቃደኛ መሆኗን ይገልጻል። ግብጽ ኢትዮጵያም በቀይ ባህር ላይ ህጋዊና የንግድ ወደብ እንድታገኝ አልፎ ተርፎም ከጎረቤት ሀገራት ጋር እንደ ጅቡቲ፣ ኤርትራ ወይም ሶማሊያ ካሉ ሀገራት ጋር በሰላማዊ መንገድ ስምምነት ላይ እንድትደርስም ጭምር ጫና በመፍጠር ኢትዮጵያን የባህር በር ባለቤት ለማድረግ ድጋፍ ልትሰጥ እንደምትችል ጭምር ይፋ አድርጋለች። ታላቁ የኢትዮጵያ ህዳሴ ግድብ አሁን ላይ ተጠናቆ አገልግሎት እየሰጠ ሲሆን ግብጽ ግድቡን በወታደራዊ ኃይልም ሆነ በዲፕሎማሲያዊ ጫና ማስቆም እንደማትችል አሁን ላይ ተገንዝባለች ይላል ትንታኔው። ስለዚህም አሁን ያላት ብቸኛው አማራጭ በድርቅ ጊዜ የውሃ ፍሰቱ እንዳይቀንስ የሚያደርግ ስምምነት ማግኘት ብቻ ነው የተባለ ሲሆን ይህንንም ለማግኘት ደግሞ ኢትዮጵያን አጥብቃ የምትፈልገውን ነገር የባህር በርን እንደ መግባቢያ ስምምነት መጠቀም መርጣለች ይላል። ግብጽ ከኢትዮጵያ ጋር ለመፋጠጥ ስትል ከሶማሊያ ጋር የፈጠረችውን ወታደራዊ ጦር ኪዳን ከፍተኛ የኢኮኖሚና ወታደራዊ ወጪ እየጠየቃት ባለበት በአሁኑ ሰዓት ነው። በውስጥ የኢኮኖሚ ቀውስ ውስጥ የምትገኘው ግብጽ በአፍሪካ ቀንድ ሩቅ ጦርነት ውስጥ መዘፈቅ አትፈልግም። በዚህም በቀይ ባህር ላይ ያለውን የሁቲዎችን ጥቃት፣ የግብጽን የስዊዝ ካናል ገቢ ከፍተኛ ሁኔታ ማሽቆልቆሉ፣ በዚህ ላይ ተጨማሪ የኢትዮ ሶማሊያ ወይም የኢትዮ ኤርትራ ጦርነት በቀጠናው ከተነሳ ደግሞ ቀይ ባህርን ሙሉ በሙሉ ይዘጋዋል የሚል ከባድ ስጋት ስላላት ከወዲሁ ከኤርትራና ከሶማሊያ ጋር መደገፏን ትታ ወደ ኢትዮጵያ አይኗን ለመጣል ተገዳለች ይላል ዘገባው። ይህ የግብጽ አዲሱ ውሳኔ በተለይም ደግሞ በአፍሪካ ቀንዱ ሀገራት በሶስቱ ማለትም በጅቡቲ፣ በሶማሊያና በኤርትራ ላይ ከባድ የሆነ ድንጋጤ ፈጥሯል ብሏል። ነገሩን ተንታኞች ከስር መሰረቱ ሲያስረዱ የግብጽ አዲሱ ውሳኔ አስደንጋጭ የሚያደርገው የትናንትናው ታሪክ ነው በማለት ተንታኞች ይገልጻሉ። እንደ አውሮፓውያን አቆጣጠር በጥር 2024 ከሶማሌላንድ ጋር የባህር በር መግባቢያ ስምምነት ኢትዮጵያ ስትፈራረም ካይሮ ይህንን አጋጣሚ እንደ ወርቅ ነበር የተጠቀመችበት ይላሉ ተንታኞች። ኢትዮጵያን በህዳሴው ግድብ ምክንያት ለመቅጣትና ለማስፈራራት ስትል
ግብጽ ከሶማሊያ ከሞቃዲሾ ጋር ጠንካራ ወታደራዊ ስምምነት ተፈራረመች። የጦር መሳሪያዎችንና መኮንኖችን ወታደሮችንም ጭምር በግልጽ ወደ ሞቃዲሾ አስገባች። በተመሳሳይ ፕሬዝደንት አብዱል ፈታህ አልሲሲ ወደ አስመራ ኤርትራ በማቅናት ከኤርትራው ፕሬዝደንት ኢሳያስ አፈወርቂና ከሶማሊያው ፕሬዝደንት ሀሰን ሼህ መሐመድ ጋር የሶስትዮሽ ኪዳን ፈጠሩ ይላል። በዚህ ኪዳንም ዋነኛ ዓላማ አንድና አንድ ነበር፣ ኢትዮጵያን ከበባ ውስጥ ማስገባትና የባህር በር ህልሟን ማክሸፍ የሚል ነበር። ነገር ግን አሁን ግብጽ የውሃ ስምምነት ካገኘው የኢትዮጵያን የባህር በር በይፋ እደግፋለሁ ስትል ወዳጆቿን ክው ያደረገ ዜና ነው በዛሬው ዕለት ሌሊት ያሰማቸው ተንታኞች